የምነግራችሁን የቀረፋ ሻይ የጤና ጥቅም ከሰማችሁ በኋላ ግን ለቀረፋ ሻይ ያላችሁ ፍቅር እንደሚጨምር እርግጠኛ ነኝ። አንደኛ የቀረፋ ሻይ መጠጣት ቆዳ ቶሎ እንዳያረጅ ይከላከላል። ቀረፋ ኮላጅን እንዲመረት ቆዳችን የመለጠጥ ብቃቱ ከፍ እንዲል እንዲሁም እርጥበትን ጠብቆ እንዲቆይ ያደርገዋል። የደም ዝውውርም ከፍ እንዲል ስለሚያደርግ አዳዲስ የቆዳ ህዋሳት ይፈጠራሉ። በዚህ የተነሳ በቀላሉ ቆዳችን አያረጅም፣ ሲታይ የሚያበራና የወጣት ቆዳ እንዲሆን ይረዳል። ብጉር የሚያስከትለውንም ባክቴሪያ የመዋጋት ችሎታ ስላለው ቆዳችን በቀላሉ በብጉር እንዳይጠቃ ያደርጋል። ሁለተኛ ለፀጉር ጥንካሬና እድገትም ይጠቅማል። አንድ ብርጭቆ የቀረፋ ሻይ ካፈላችሁ በኋላ እንዲቀዘቅዝ ታስቀምጡታላችሁ። ከቀዘቀዘ በኋላ አንድ የሻይ ማንኪያ ንጹህ ማር ትጨምሩና በደንብ አደባለቃችሁ እሱን ቆዳችሁንና ፀጉራችሁን እስከ ጫፍ ድረስ በደንብ ትቀቡታላችሁ። በደንብ ካዳረሳችሁት በኋላ ለ10 ደቂቃ ያክል በፕላስቲክ ቆብ ሸፍናችሁ ማቆየት ነው። ከ10 ደቂቃ በላይ አያስፈልገውም። የ10 ደቂቃ ካበቃ በኋላ ለብ ባለ ውሃ መታጠብ። ቀረፋ የፀጉር ስሮች ዙሪያ ጥሩ የሆነ የደም ዝውውር እንዲኖር በማድረግ ፀጉሩ አስፈላጊውን ግብአት እንዲያገኝና እንዲያድግ ይረዳል። ጸረ ፈንገስ ባህሪ ስላለው ፎሮፎርን ከራስ ቅል ላይ ያጠፋል። ሶስተኛው የቀረፋ ሻይ ጥቅም ደግሞ አላስፈላጊ ክብደት ለመቀነስና በተለይም ሆድ አካባቢ የሚከማችን ስብ ማለትም ቦርጭን ለማጥፋት መቻሉ ነው። አራተኛ ለጨጓራ ችግሮች መፍትሄ ይሰጣል። ቀረፋ በወሽ ተቅማጥ፣ የምግብ አለመፈጨት እንዲሁም ቁርጠት ላሉት ችግሮች ሁነኛ መፍትሄ ይሰጣል። አምስተኛ የአንጎልን ተግባር ያሻሽላል። ጥናቶች እንዳረጋገጡት ቀረፋ ኒውሮሎጂካል ዲዚዝ ወይም የነርቭ ህመሞች የምንላቸውን እንደ አልዛይመር እና ፓርኪንሰንስ ያሉትን ችግሮች ለመዋጋት ይረዳል። አንጎል ውስጥ ተገቢ ያልሆኑ ኬሚካላዊ መልእክቶችን የሚልኩ ፕሮቲኖችን ይከላከላል። መልእክት ተቀባይና አድራሽ የሆኑ አዳዲስ ነርቮችም እንዲነቃቆ ያደርጋል። እንዲሁም የፓርኪንሰንስ ታማሚዎች ላይ ደግሞ የጡንቻና የነርቭ ቅንጅት የሚፈልጉ እንደ መሄድ፣ መቀመጥ፣ መሮጥ ወይም እቃ ማንሳት እንደዚህ አይነት እንቅስቃሴዎችን ለማከናወን ቀለል እንዲልላቸውና ከበፊቱ በተሻለ ሁኔታ ያንን ነገር ማድረግ እንዲችሉ ይረዳቸዋል። የቀረፋ ሻይን መጠጣት አልዛይመር ላለባቸው ሰዎች ትኩረት የማድረግና የማስታወስ ችሎታንም ከፍ ያደርጋል። ስድስተኛ ለስኳር ህመምተኞች ይጠቅማል። ቀረፋ በሰውነት ውስጥ የደም ስኳር የተመጣጠነ እንዲሆንና የኢንሱሊን ሬዚስታንስ እንዳይፈጠር ይረዳል። በዚህ የተነሳም በሰውነት ውስጥ የሚኖረው ኢንሱሊን የተመጣጠነ እንዲሆን ያደርጋል። እነዚህ ሁኔታዎች መከሰታቸው ደግሞ ከአይነት 2 የስኳር ህመም ይጠብቀናል። አልፎ ተርፎም ካርቦሃይድሬት በሰውነታችን ውስጥ ቶሎ እንዳይፈጭ ቀስ ብሎ እንዲፈጭ በማድረግ ምግብ ከበላን በኋላ ወዲያውኑ የሚከሰትን ከፍተኛ ሆነ የደም ስኳር መጨመር እንዳይፈጠር ይረዳናል። ሰባተኛ ካንሰርን ለመከላከል ቀረፋ ጸረ ረቂቅ ተህዋስ፣ ጸረ ኦክሲዳንትና ጸረ ካንሰር በመሆኑ ይታወቃል። ቀረፋ የካንሰር ህዋሳት ወደ ሌሎች የሰውነት ክፍሎች እንዳይራቡና የካንሰር ህዋሱም እንዲሞት በማድረግ ትልቅ አስተዋጽኦ ያበረክታል። ስምንተኛ ለጉንፋንና ለፍሉ የቀረፋ ሻይ መጠጣት ተፈጥሯዊ የሆነው በሽታ የመከላከል አቅም ከፍ እንዲል ይረዳል። ጸረ ባክቴሪያም ባህሪ ስላለው ሰውነታችን በቀላሉ በባክቴሪያ እንዳይጠቃ ያደርጋል። ጉንፋን የሚይዛችሁ ከሆነ በተደጋጋሚ የቀረፋ ሻይን ከአንድ ማንኪያ ማር ጋር አድርጋችሁ ብትጠጡት የሚሰማችሁ የጉንፋን ስሜት ቀለል እንዲልላችሁና ቶሎ ከጉንፋኑ ማገገም እንድትችሉ ይረዳል። ዘጠነኛ ኢንፍላሜሽንን ለመቀነስና ለልብ ጤንነት ይረዳል። ቀረፋ በኢንፍላሜሽን ምክንያት የሚከሰቱ እንደ አስም፣ አልሰሬቲቭ ኮሊተስ፣ ክሮን ዲዚዝ እና ሩማቶይድ አርተራይተስ ላሉ ህመሞች እፎይታ ይሰጣል። በተጨማሪም የደም ስሮች ሰፋ እንዲሉ፣ የደም ግፊት እንዲቀንስ እንዲሁም ጥሩ የሆነው ኮሌስትሮል ኤችዲኤል ከፍ እንዲል ያደርጋል። ጤናማ የሆነ የደም ዝውውርን በሰውነት ውስጥ እንዲኖር ይረዳል። ኤልዲኤል የተባለው መጥፎ ኮሌስትሮል ደግሞ ከሰውነት እንዲወገድ ያደርጋል። የማያስፈልገው የኮሌስትሮል መጠን ከደም ስር ውስጥ ተወገደ ማለት ደግሞ ልብ በጤናማ ሁኔታ ስራዋን መስራት እንድትችል ያስችላታል። ይሄን ስንል ግን ቀረፋ አንድ ጊዜ ለተፈጠረ የልብ ህመም ፈውስ ይሰጣል ማለት አይደለም። አስረኛ መጥፎ የአፍ ጠረን እንዲወገድ ያደርጋል። አዘውትሮ የቀረፋን ሻይ መጠጣት ቀረፋ የጸረ ባክቴሪያ ባህሪ ስላለው መጥፎ ጠረን የሚያስከትሉትን ባክቴሪያዎች በመግደል ጥሩ የአፍ ጠረን እንዲኖረን ምክንያት ይሆናል። 11ኛ የወር አበባ ህመምን ያስታግሳል። የቀረፋን ሻይ በወር አበባ ወቅት መጠጣት በዛን ጊዜ የሚሰማን የሆድ ቁርጠት፣ ማቅለሽለሽ፣ ማስመለስ እንዲሁም ምቾት የማይሰጥ ስሜት እንዲቀንስ ይረዳል።
12ኛ ባክቴሪያና ፈንገስን ለመከላከል ይረዳል። ቀረፋ ኃይለኛ ጸረ ባክቴሪያ ፊሎኮከስ፣ ሳልሞኔላና ኢኮሊ ያሉ ባክቴሪያ፣ ፈንገስና ሞልዶች እንዳያድጉ ይከላከላል። በዚህ በኃይለኛ የጸረ ባክቴሪያ